እንግዲህ ሁላችንም ፍሪ ዳታ መጠቀም ከጀመርን 1-2 ወር አልፎናል ማለት ነው። እንግዲህ ወደ መስከረም መጀመሪያ አካባቢ ይመስለኛል ይሄ ፍሪ ኢንተርኔት የጀመረው። እናም እስካሁን ድረስ እየተጠቀምን ነበር። እስከ ግማሽ አካባቢ ምናምን ድረስ ይመስለኛል። በጣም ፈጣን ነበር። ከጠዋትም ማታም ብንጠቀመው በጣም ፈጣን ነበር ማለት ነው። አሁን ደግሞ እንደምታውቁት የሁላችሁም ጋር ዝገት እያሳየ ነው። ሁላችሁም ጋር ፍጥነት እየቀነሰባችሁ ነው። ጠዋት በጣም ይፈጥናል እና ወደ ከሰዓት እየሄደ ወደ ማታ እየቀረበ በሄደ ቁጥር ደግሞ በጣም ይቀንሳል ማለት ነው። እየወረደ ነው የሚሄደው። ስለዚህ ዛሬ እኔ ይሄንን የምትቀርፉበትን አንድ ደግሞ ለየት ያለ ቪፒኤን አሳያችኋለሁ ማለት ነው። ይሄን ቪፒኤን የማታውቁ ከሆነ ሰብስክራይብ ታደርጉኛላችሁ። የምታውቁ ከሆነ እየተጠቀማችሁ ካላችሁ ኮመንት ላይ እየተጠቀምኩት ነው በሉኝ ማለት ነው። ስለዚህ ዛሬ ያንን ቪፒኤን አሳያችኋለሁ። ማታም ብትጠቀሙት ማታ 4 ሰዓትም ሆነ 2 ሰዓትም ሆነ 1 ሰዓት ብትጠቀሙ ፍጥነቱ ከቀን አንድ አይነት ፍጥነት ይኖረዋል ማለት ነው። ጠዋት ደግሞ የበለጠ ፍጥነት ከማታው ይኖረዋል። ማታም የፈለጋችሁትን ቲክቶክ ቪዲዮ ሳይቋረጥባችሁ እንደፈለጋችሁ ስክሮል እያደረጋችሁ ዩቲዩባችሁንም እንደፈለጋችሁ በፈለጋችሁ ፍጥነት መቆጣጠር እንዲሁም መጠቀም ትችላላችሁ ማለት ነው። ስለዚህ ይሄን ቪፒኤን ዛሬ አውርደን እና እላዩ ላይ ምንም ፋይል አያስፈልገውም። እላዩ ላይ ብቻ ነው ያለው እናንተ እንደምትጠቀሙት አይነት ቪፒኤን ማለት ነው። ስለዚህ የትኛውን መንካት እንዳለባችሁ አሳያችኋለሁ። እሱን ከነካችሁ በኋላ ሙሉ በሙሉ ይሰራላችኋል። ምንም ጥርጥር እንዳይገባችሁ። እናንተ ብቻ ይሄ ቪዲዮ ስለሚጠቅማችሁ ላይክ ማድረግ እንዳትረሱ እና ይሄን ቪዲዮ እየሰራው ያለሁት ከ200 ምናምን ቀናት በኋላ ነው። ከአሁን በፊት የምታውቁኝ ሰዎች አላችሁ። ከአሁን በፊትም ጠቃሚ ምክሮችን እየሰጠኋችሁ እና የተለያዩ አፕሊኬሽኖችን እያሳያችሁ ቆይቼ ነበር እና በሆኑ ምክንያቶች ወደኋላ ቪዲዮን ትቼዋለሁ። ስልኬ ተበላሽቶብኝ ነበር ማለት ነው። ስለዚህ በስልኬ ነበር የምቀርጸው እና ስለዚህ ዛሬ ይሄን ሁላ ችግር ቀርፈን ከ200 ምናምን በስንት ወር እንደሆነ አባስታችሁ ንገሩኝ እና ከዛ ሁላ ቀን በኋላ ተመልሼ መጥቻለሁ ማለት ነው። አሁን ዩቲዩብ ቪዲዮን ወደ ታች ሊጎትተው ይችላል ወይ ደግሞ ምንም ቫይራል ራሱ ላይታይ ስለሚችል እናንተ ብቻ ላይክ በማድረግ አግዙኝ። ለጓደኞቻችሁ ሼር አድርጉላቸው፣ ይጠቅማቸዋል። እናም ዛሬ ይሄንን ምርጥ ቪፒኤን አሳያችኋለሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሂድ። እንግዲህ እንደምትመለከቱት አሁን ወደ ስልኬ መጥቻለሁ ማለት ነው። ስለዚህ አሁን እንዴት እንደምናወርድ ሙሉ አሳያችኋለሁ። አሁን እዚች ጋር ፕሌይ ስቶር አለ። ወደ ፕሌይ ስቶር እንሄዳለን ማለት ነው። ስለዚህ እዚች ጋር ሰርች በተኗን እንነካትና ከላይ ሰርች ማድረጊያው ቦታ ምን ብላችሁ ጽፋላችሁ? እዚች ጋር ቢዲ ኔት ካሁን በፊት የምታውቁም ካላችሁ በሌላ እንትን የሚሰራላችሁ ከሆነ በደንብ እዩት ማለት ነው። ስለዚህ ቢዲኔት ቪፒኤን የሚለውን መጥቶልናል። እሱን ሰርች እናድርገዋለን። እዚች ጋር የምትመለከቱትን ይሄኛው ነው ማለት ነው። ስለዚህ ቺን ቢዲኔት የምትሉን አነካታለን። እኔ ስላወረድኩት ኦፕን ብሎኛል። እናንተ ደግሞ ኢንስቶል ማድረግ ትችላላችሁ ማለት ነው። ይሄው እንደምትመለከቱት ቢዲኔት ካሁን በፊት የማታውቁ ሰዎች ካላችሁ ይሄኛው ነው። ስለዚህ ኦፕን ትሉታላችሁ ማለት ነው። እንግዲህ ዋናው ስራ ያለው እዚች ጋር ነው ማለት ነው። ስለዚህ አሁን ምን እናደርጋለን? እቺ መጀመሪያ ላይ የምትመለከቷትን አያችኋት? እቺ ጋር ኔትወርክ የምትሏለች። እቺኛውን እንደዚሁ ነው የምትተዋት። ስለዚህ እቺ ጋር ኔትወርክ የምትሏን አንድ ጊዜ ክሊክ ታደርጉና ላይ ሰርች ቦታው ጋር እዚህ ጋር ፋስት ብላችሁ ጽፋላችሁ። ይሄውና እዚች ጋር ነው የምትመለከቱት። ፋስት ብላችሁ ጽፉ። እዚች ጋር 3 አይነት አማራጮች መተውላችኋል ማለት ነው። ስለዚህ እናንተ ደግሞ የትኛውን ተነካላችሁ? እዚች ጋር መጀመሪያ ላይ ኤቱ ፋስት ዲኤንኤስ 01 የሚለውን ትጠቀማላችሁ ማለት ነው። ከሰራላችሁ ሁለተኛውን መጠቀም ትችላላችሁ። ይሄኛው ግን ኦልድ ነው የሚለው። ስለዚህ እሱን ባትጠቀሙት እነግራችኋለሁ። ይሄኛው ኦል ካንትሪ ነው የሚለው። ስለዚህ የመጀመሪያውን እንነካታለን ማለት ነው። ከዛም በኋላ ቴሌ ዳታችሁን እዚች ጋር ቴሌ ዳታችሁን ታበራላችሁ። ቴሌ ዳታችሁን ካበራችሁ በኋላ እዚች ጋር ነው እንግዲህ አሁን እዚች ጋር ሎካል አይፒ የሚል ቦታ አለ። ይሄኛው በጣም ፍጥነት ያለውና ፍጥነት ያሌለው እንትን አለ ማለት ነው። ስለዚህ እናንተ ፍጥነት ያላችሁን እዚች ጋር መያዝ አለባችሁ። ፍጥነት ያለው 10.26 ብሎ ከዛ ቀጥሎ ያለውን ትተውታላችሁ። 10.26 እስከሚመጣላችሁ ድረስ ኤርፕሌን ሞድ እያበራችሁ ታጠፋላችሁ። እስኪ መጀመሪያ እኔ ስታርት ልበለውና የሚመጣልኝን እናያለን። እንደምትመለከቱት 10.87 ነው ያመጣልኝ ማለት ነው። እሺ እንደምትመለከቱት የኔው ምሳሌ ኮኔክት ሆኗል፣ ግን እዚች ጋር አይሰራላችሁም። እንደምትመለከቱት እዚች ጋር ባዶ ነው ማለት ነው፣ እየሄደ አይደለም። ምክንያቱም እዚች ጋር 10.184 ነው ሄደው። ስለዚህ እሱ ልክ አይደለም። ስለዚህ እሱ እስከ 10.26 እስከሚመጣላችሁ ድረስ እዚች ጋር 10 ስቶፕ እና ምናምን ከምትሉት ወደ ሴቲንጋችሁ ትሄዳላችሁ። ወደ ሴቲንጋችሁ ትሄዱና አባውት ፎን ትገባላችሁ መጨረሻ ላይ።
ከዛ እዚች ጋር ስቴተስ ኢንፎርሜሽን እና እዚች ጋር መመልከት ትችላላችሁ። እዛች ጋር ማድረግ ትችላላችሁ፣ ግን እዛች ጋር 10 ስቶፕ እና ስታርት ከምትሉት እዚች ጋር ይቀላቸዋል። ስለዚህ እኔ ኤርፕሌን ሞድ እያበራው እያጠፋው አሳያችኋለሁ ማለት ነው። ስለዚህ ኤርፕሌን ሞድ እያበራችሁ ባጠፋችሁ ቁጥር 10:26 ይመጣል። አሁን 10.182 ነው የመጣው ማለት ነው። አንድ ጊዜ ደግመን እንሞክረዋለን። እንግዲህ እሺ እንደምትመለከቱት 26 መጥቷል ማለት ነው። ይሄውና እዚች ጋር እንደምትመለከቱት 26 መጥቷል። እዚች ጋር ኮኔክት አድርገነዋል 26ን። ስለዚህ እንግዲህ አሁን እንዴት ኮኔክት እንደምናደርገው ላሳያችሁ። ቀጥታ ትወጣላችሁ ማለት ነው። ከዚች ጋር ትወጡና ቅድም ቢዲኔትን አውርደን ነበረ። ስለዚህ እዚች ጋር ቢዲኔት አለ ማለት ነው። ስለዚህ ፋስት የሚለውን ደግሞ ቅድም አብርተናል። እንደምትመለከቱት አሁን 26ን መጥቷል። ስለዚህ አሁን ስታርት እንለዋለን። ቀጥታ ስታርት ስንለው ይሄውና እንግዲህ ተገናኝቷል ማለት ነው። አሁን መጠቀም ትችላላችሁ። አሁን እስቲ ለሙከራ ያህል ወጥተን እንሞክረው ማለት ነው። እንሞክረው። ቀጥታ ወደ ዩቲዩብ እንሂድ። ስለዚህ አሁን ወደ ዩቲዩብ ሄደን መስራቱና አለመስራቱን እናረጋግጣለን ማለት ነው። ዩቲዩብ እንግዲህ እንደምትመለከቱት በሚገርም ፍጥነት እየሰራ ይገኛል ማለት ነው። ስለዚህ እንግዲህ ይሄውና እንደምትመለከቱት ዩቲዩባችሁ ሰርቷል። ስለዚህ ይሄውና በሚገርም ፍጥነት ቪዲዮዎችንም ይከፍታል ማለት ነው። እንግዲህ ይሄኛውን ፍጥነት እንደምትመለከቱት ከማታው ምንም የሚቀነስ ነገር የለም። ደግሞ ከዚህ የበለጠ መስራቱን ለማረጋገጥ አንድ እንድታደርጉልኝ የምፈልገው ነገር አለ ማለት ነው። እሱ ምንድነው? እዚች ጋር ሰርች በተኗ ጋር በመሄድ እዚች ጋር እንዲህ ብላችሁ ጽፉልኛላችሁ አት አቢ_info3 ትሉታላችሁ። እዚች ጋር መጀመሪያው ላይ እንደምትመለከቱት አቢ_info3 ብላችሁ ሰርች ታደርጋላችሁ። ምክንያቱም የኔ ቀጥታ መጀመሪያ ላይ ስለማይመጣ እንግዲህ እዚች ጋር ነው የኔ አካውንት ማለት ነው፣ ወይም የኔ ቻናል ይሄኛው ነው። ድሮ የምሰራቸው ኮንተንቶችም እነዚህን ይመስላሉ። ለመጀመሪያ ጊዜ የምታዩኝ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ሙሉ ጠቃሚ ቪዲዮ ነው፣ ገብታችሁ ሁሉንም መመልከታችሁን እንዳትረሱ። ስለዚህ እዚህ ጋር ሰብስክራይብ የምትላለች ማለት ነው። እሷን ሰብስክራይብ ታደርጉልኛላችሁ። ሰብስክራይቧን ደግሞ አንዴ በመጫን ኦል የምትለዋን ትነካላችሁ ማለት ነው። እና ወደፊት የምለቃቸው ቪዲዮዎች እንዲደርሳችሁ ይረዳችኋል ማለት ነው። እንግዲህ በተመለከታችሁት ሁኔታ ምንም የሚያስቸግር ነገር የለውም። እንደተመለከታችሁትም ፍጥነቱን በጣም ቆንጆ ነው ማለት ነው። ስለዚህ እንዲያርግታችሁ መጠቀም ትችላላችሁ። አሁን ቪዲዮውን ጨርሰናል፣ ግን ቪዲዮ ከተመቻችሁ አይቀር አንድ ነገር ልንገራችሁ። ቪዲዮ ከተመቻችሁ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉልኝ። 775 ይመስለኛል አሁን ያለው። ቆየ ከ3 ወር በፊት ምናምን 3 ወር ምናምን አይመስለኝም። 3 ወር 90 ቀን ነው እንግዲህ እንደምትመለከቱት። እኔ 200 ከ6 ወር በላይ ከ7 ወር በላይ ነው ይህን ዩቲዩብ ቪዲዮ ሳለቅበት የቆየሁት ማለት ነው። ለመሸጥም አስቤ ነበረ። ከዛ ሀሳቤን ቀይር ያለው ማለት ነው። አሁን ሁሉም ነገር ተስተካክሎልኛል። ዩቲዩብ አሁን መስራት እችላለሁኝ ብዬ አስባለሁኝ። እንግዲህ እናንተ ደግሞ ድጋፋችሁን በላይክ አሳዩኝ። ኮመንት ላይ የተለያዩ ሀሳቦችን ልትሰጡኝ ትችላላችሁ። ያልገባችሁን ጠይቁኝ፣ የሁላችሁንም እመልስላችኋለሁኝ ማለት ነው። እና የዛሬውን ቪዲዮ እንዴት አያችሁት? አስተያየት እጠብቃለሁኝ። ስለዚህ ሰብስክራይብ አድርጋችሁ ይህን ቪዲዮ ብዘጉት ደስ ይለኛል።